ሰላም እንዴት ናችሁ? እንግዲህ ዶክመንታችሁን ሰርታችሁ ከጨረሳችሁ በኋላ ቀጥታ ቴብል ኦፍ ኮንቴንት ማስገባት ይኖርባችኋል። ስለዚህ ቴብል ኦፍ ኮንቴንት በእጃችሁ እያንዳንዱን ማስገባት ስለሚከብዳችሁ እንዴት አውቶማቲክ ቴብል ኦፍ ኮንቴንት ማስገባት እንደምትችሉ ነው ማሳያችሁ። ከዛ በፊት ግን ሂዲንግ እንዴት መስራት እንዳለባችሁ ከዚህ በፊት በለቀቅኩት ቪዲዮ ማየት ትችላላችሁ። ስለዚህ ሂዲንግ መጀመሪያ መሰራት አለበት። ያ ማለት ይሄ እያንዳንዱ ቶፒክ በሂዲንግ መቀመጥ አለበት። እንደምታዩት ሂዲንግ ዋን የሚል ይሄ። ስለዚህ ወደ ታች ዝቅ ብትሉ ለምሳሌ እያንዳንዱን ብንመለከተው አሁን ይሄ እዩት፣ እንደምትመለከቱት ሂዲንግ ዋን የሚለው ይሄኛውም ሂዲንግ ዋን ነው። እዚች ጋር በመጣ ግን ይሄ ሂዲንግ ቱ ይላል ማለት ነው። ስለዚህ እያንዳንዱን ሂዲንግ መጀመሪያ እናንተ መስራት አለባችሁ። ይሄን ደግሞ ቪዲዮ ከዚህ በፊት ሰርቻለሁ፣ እሱን ማየት ትችላላችሁ። አሁን ቀጥታ እንዴት ቴብል ኦፍ ኮንቴንት መስራት እንደምንችል ነው፣ አውቶማቲክ ቴብል ኦፍ ኮንቴንት እንዴት ማዘጋጀት እንደምንችል ነው ማሳያችሁ። ስለዚህ ቴብል ኦፍ ኮንቴንት ብዙ ጊዜ የሚዘጋጀው ከአብስትራክት ዝቅ ብሎ ነው ማለት ነው። አክኖሌጅመንት ምናምን የሚለውን አልፍና እናንተ የፈለጋችሁት ቦታ የምታዘጋጁበት ቦታ ማድረግ ትችላላችሁ። ለማንኛውም እኔ ግን ከአብስትራክት ዝቅ ብዬ እዚች ጋ ማለት ነው እዚች ጋ ነው ማዘጋጀው። ስለዚህ ይሄን ወደ ታች ልምጣና ኢንተር ብዬ እንደምትመለከቱት እቺ ክፍት ቦታ አለችኝ። እንግዲህ እዚች ክፍት ቦታ ላይ ነው ቴብል ኦፍ ኮንቴንትን የምሰራ ማለት ነው። ስለዚህ እዚህ ጋር ክሊክ ላድርግ አንድ ጊዜ። ከዛ ክሊክ ካደረኩ በኋላ ቀጥታ ወዴት ነው የሚሄደው? ወደ ሪፈረንስ። እዚች ጋር ሪፈረንስ የምትላለች እሷን አንዴ ጫናለሁ። ከዛ ወደ ግራ ስትመለከቱ ቴብል ኦፍ ኮንቴንት የሚላለ እሷን አንዴ ቀስቷን አንዴ ስነኳት ብዙ አይነት ቴብል ኦፍ ኮንቴንት ማየት ትችላላችሁ። እዚህ ጋር ለምሳሌ አሁን ኮንቴንትስ ብሎ የሚጀምራለ ሂዲንግ ምናምን ያለው። ሁለተኛው ደግሞ እዚህ ጋር ስትመለከቱ ቴብል ኦፍ ኮንቴንትስ ይላል። እዚህ ጋር ደግሞ ማኑዋል ቴብል ያለው ቴብል ኦፍ ኮንቴንት ይላል። እናንተ የፈለጋችሁትን መምረጥ ትችላላችሁ። እኔ ግን ለዛሬው ይሄኛው ሁለተኛውን እስኪ ልምረጠውና አንዴ ክሊክ ላድርገው ማለት ነው። እንግዲህ እንደምትመለከቱት ዩት ቴብል ኦፍ ኮንቴንትን በዚህ መልኩ ቁጭ አድርጎልኛል። ከነ ፔጁ ከነ ኮንቴንቱ ሙሉ አስቀምጦልኛል ማለት ነው። እናንተ ምናልባት ትንሽ የምታስተካክሉት ነገር ካለ አንዳንድ ጊዜ ሂዲንግ ስታዘጋጁ ምናልባት ሌላ ቴክስቶችን ማብራችሁ መርጣችሁ ከሆነ እዚህ ጋር ሊመጡባችሁ ይችላሉ። ስለዚህ እሱ ከሆነ ሴሌክት አድርጋችሁ እንደዚህ ማጥፋት ትችላላችሁ ማለት ነው። እነዛ አሁን ለምሳሌ እኔ እዚህ ጋር ምን መጥቶብኛል? አብሬ ሴሌክት ያደረኩት ሂዲንግ ሰዋጣ እቺ ፊገር 1 የምትለዋ አታስፈልግም። ስለዚህ ፊገር 1 ለብቻዋ ሴሌክት አድርጋትና ዲሌት ወይም ባክ ብትሉት ይጠፋል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። እንግዲህ ይሄንን አንዴ ምን አደርጋለሁ እኔ ከዚህ ጀምሬ ሴሌክት ላድርግ። ሴሌክት አደረኩት። ሴሌክት ካደረኩ በኋላ የፈለጋችሁትን እናንተ ሆም ላይ ትገቡና ለምሳሌ ፎንት ታይም ኒው ሮማን ማድረግ ከፈለጋችሁ ታይም ኒው ሮማን፣ ፎንት ሳይዙ 12 እንዲሆን ከፈለጋችሁ 12፣ ጀስቲፋይ እንዲሆን ከፈለጋችሁ ጀስቲፋይ ትሉታላችሁ። እንደዘን እዚህ ጋር በ1.5 ልዩነት እንዲኖረው ከመሃላቸው ሪሙቭ ስፔስ ቢፎር ፓራግራፍ ወይም አፍተር ፓራግራፍ የሚላል እሱን ማጥፋት ከፈለጋችሁ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ቦልድ ማድረግ ከፈለጋችሁ ቦልድ ይሆናል። አይ ቦልዱን ማጥፋት ከፈለጋችሁም ቦልዱ ይጠፋል በዚህ መልኩ ማለት ነው። እንደገና ደግሞ ይችን ቴብል ኦፍ ኮንቴንት የምትለዋን ወደ ሴንተር ማምጣት ከፈለጋችሁ ሴሌክት ታደርጉና ሴንተር ትሉታላችሁ። ኢቭን ሳይዝም መጨመር ከፈለጋችሁ ወይም ቦልድ ማድረግም ከፈለጋችሁ እሷን ለብቻዋ ቦልድ የሚለውን መንካት ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ከዚህ በላይ ለምሳሌ አብስትራክት እዩት። እንደምትመለከቱት ሮማን ነምበር 3 ነበረ፣ ሮማን ነምበር 3 ነው። ስለዚህ አብስትራክት እዚህ ጋር ብንመጣ እዩት አብስትራክት ሮማን ነምበር 3 ይላል ማለት ነው። ስለዚህ አንዳንዴ ደግሞ ምናልባት ፔጆቹ ይሄንን ከሰራችሁ በኋላና ዶክመንታችሁን ሰርታችሁ ሲጨርሱ እንደገና የፔጅ መዘበራረቅ ከተፈጠረ ምን ታደርጋላችሁ? እዚህ ጋር ክሊክ ታደርጉና እዚች ጋር አፕዴት ቴብል የምትላለች እሷን አንዴ ትጫናቷላችሁ። አፕዴት ፔጅ ነምበርስ ኦንሊ፣ ፔጅ ነምበሩን ብቻ ከሆነ አፕዴት እንዲያደርግላችሁ ይፈልጋችሁ እቺን ክሊክ ታደርጉና ኦኬ። ወይም ደግሞ አፕዴት ኢንታየር ቴብልስ፣ ለምሳሌ አጠቃላይ ሌላ ቶፒክም በመሃል አጋጣሚ ያስገብታችሁ ከሆነ ይሄን ከሰራችሁ በኋላ እቺን አፕዴት ኢንታየር ቴብል ትሉትና ኦኬ ትሉታላችሁ ማለት ነው። ስለዚህ እኔ አፕዴት ፔጅ ነምበር ብቻ ኦንሊ ብዬ ኦኬ ማለት እችላለሁ። ስለዚህ በዚህ መልኩ እናንተ ቴብል ኦፍ ኮንቴንታችሁን አውቶማቲካሊ ማዘጋጀት ትችላላችሁ ማለት ነው። እንደምትመለከቱት እንግዲህ ቴብል ኦፍ ኮንቴንትን አዘጋጅቻለሁ። ከዛ ኢንትሮዳክሽን ይላል። ኢንትሮዳክሽን አንድ ፔጅ 1 ነው።
ስለዚህ እዚህ ጋር ብትመጡ ኢንትሮዳክሽን ብሎ ፔጅ 1 የሚለው በዚህ መልኩ ማዘጋጀት ትችላላችሁ። እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉና ለቀጣይ ቪዲዮ ተዘጋጁ። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ።